እንኳን ወደ ኤችቢ ኢንተለጀንስ ዩቲዩብ በደህና መጣችሁ። በዚህ ቪዲዮ ላይ ኦሬዲ ስለ ኦቢኤስ ስቱዲዮ ነው አብረን የምናየው። ኦቢኤስ ስቱዲዮ የምንለው ኦሬዲ ኦፕን ብሮድካስተር ሶፍትዌር ነው። ኦፕን ብሮድካስተር ሶፍትዌር ነው ኦቢኤስ የምለው ሾርትሊ። ጥቅሙ ምንድነው? ስትሪም ላይን ቪዲዮአችን ቀጥታ ወደ ዩቲዩብ፣ ወደ ፌስቡክ፣ ወደ ትዊተር ላይቭ እንዲወጣ ያደርግልናል። ሌላ ደግሞ ስክሪናችንን ሪከርድ ያደርግልናል። የኮምፒውተራችን ስክሪን ሪከርድ ማድረግ ይችላል። ወደ ላይቭ ስትሪም ማውጣት እንችላለን። ሶ እንዴት ነው ኦቢኤስ ስቱዲዮ ዳውንሎድ አድርገን ከዛ ደግሞ ኮምፒውተራችን ላይ መጠቀም የምንችለውን የሚለውን የመጀመሪያ ፓርቶቹን አብሬን የምናይ ይሆናል ማለት ነው። ሶ ሁላችንም ብሮዘር ላይ እንሄዳለን። ብሮዘር ላይ ሄደን ኦቢኤስ ስቱዲዮ ብላችሁ ሰርች አድርጉ። ኦቢኤስ ስቱዲዮ ዳውንሎድ ማለትም ይቻላል። ኦቢኤስ ስቱዲዮ ብላችሁ ሰርች ስታደርጉ እዚህ ሳይት ላይ ይወስዳችኋል። ሶ ኦቢኤስ የሚለው ላይ ይህን ክሊክ እናደርገዋለን። ወደዚህ ወደ ዌብሳይታቸው ይወስዳል። ሰው እዚህ ጋር ዳውንሎድ ለማድረግ ዊንዶው፣ ማክ እና ላይኑክስ አለ። የምንፈልገው ላይ ክሊክ እናደርጋለን። ሶ እኛ ዊንዶው ነው፣ እኔ አክሰስ የማደርገው ዊንዶው ነው። ዊንዶው ላይ ለማክ እና ለሊኑክስ ሌላ ጊዜ ለእናንተ ለመስራት ሞክረዋለሁ። ሲምፕል ነው፣ ዘሴም ነው፣ ምንም ልዩነት የለውም። ሰው ለዊንዶው 11 እና ዊንዶው 10 ሰፖርት የሚያደርገው እዚህ ጋር ይገኛል። ማክ ዳውንሎድ ልታደርጉ ከፈለጋችሁ እዚህ ጋር ማክ ላይ ሄዳችሁ ማክ ላይ ክሊክ ማድረግ ይቻላል። ከዛ ደግሞ ሊኑክስ የሚለው ነው። ለሊኑክስም ደግሞ እዚህ ጋር ሊኑክስ ላይ ክሊክ ነው የምታደርጉት ማለት ነው። ሶ ማክ ላይ እዚህ ጋር ክሊክ እናደርገዋለን። ዳውንሎድ ኢንስታለር ክሊክ ስታደርጉ ዳይሬክትሊ ዳውንሎድ ያደርግላችኋል ማለት ነው። ሶ ወደዚህ ሙቪ ያደርገዋል። እኔ ኦሬዲ መጀመሪያ ዳውንሎድ ስላደረኩ ስቶፕ አደርገዋለሁ። እዚህ ጋር አለኝ ዳውንሎድ አድርጉ። ከዛ እሱ ሲጨርስ እንደዚህ ይሆንላችኋል። እሱን ደግሞ ክሊክ ደብል ክሊክ ስታደርጉ ክሮም አክሴስ የሚታረጉ ነው እዚህ ጋር የሚያመጣላችሁ። ሌላ ደግሞ ሜቢ ኤጅ አክሴስ የሚታረጉ ከታች ላመጣላችሁ ይችላል። ዘን የስ እንለዋለን። ፖፕ አፕ ሆኖ ሲመጣ እንደዚህ አይነት ዌልካም ቱ ኦቢኤስ ስቱዲዮ የሚለው ያመጣልናል። ዘን ኔክስት እንለዋለን። ኔክስት ዘን ኢንስታል። ሰው ኢንስታል እያደረገ ነው። ኦቢኤስ ስቱዲዮ በጣም ጠቃሚ እንደሆነ በዚህ ልነግራችሁ እወዳለሁ። ምክንያቱ ኦፕን ብሮድካስት ሶፍትዌር ነው። ብዙ ጊዜ ብሮድካስት ላይ መግባት እንፈልጋለን፣ ላይቭ ማውጣት፣ ስክሪናችን ሪከርድ አድርገን አንዳንድ ፓርቶችን ማስተማር እንፈልጋለን። ሶ እነዛን ነገሮች ለማድረግ ኦፕን ብሮድካስት ሶፍትዌር የሆነው ይህን ኦቢኤስ መጠቀም ይቻላል ማለት ነው። ኢንስታል ሆኖ ሲያልቅ እንደዚህ ኮምፕሊት ሴትአፕ ብሎ ይመጣል። ዘን ከዚህ ቀጥለው ምንድነው የምናደርገው? ላውንች እንዲያደርግ ማድረግ እንችላለን። ዘን ፊኒሽ ስንል ሁሉ ነገር ይዞ ነው የሚመጣ። እንደሚታዩት ይህንን መስሎ መጥቷል። ኦቢኤስ ስቱዲዮአችን ተከፍቷል። አሁን ኦቢኤስ ስቱዲዮ ላይ ምን አለ፣ ምን መስራት አለብን የሚለውን አብረን እናያለን ማለት ነው። ቅድሚያ ከሁሉም በፊት ይሄኛው ፕሪቪው ፔጅ ነው። ከላይ የምታገኙት የመጀመሪያ ፕሪቪው ፔጅ ነው። ከዛ ጎን ላይ ያሉት የመጀመሪያ ሲንስ የምንሰራበት እዚህ ጋር ሲኖች ነው አሉ። ከዛ እዚህ ጋር ደግሞ ኦሬዲ ሶርስ የምንሰራበት ሶርሶች አውዲዮ ሚክሰሮች አሉ። አውዲዮ ሚክስ ማድረግ እንችላለን የዴስክቶፕ። ከዛ ማክ የምትጠቀሙ ማይክሮፎኖች ካለ ማይክሮፎኖች እንዴት ሚክስ እንደሚያደርግ እዚህ ጋር ያሳያቸዋል። ከዛ ይሄ ሲን ትራንዛክሽን ነው እዚህ ጋር ክሬት ያደረግነው እንዴት ፌድ አውት እያለ እንደሚሄድ ዱሬሽኖችን። ከዛ ደግሞ ዋና ያለው ደግሞ እዚህ ጋር ኮንትሮሉ ላይ ነው። ኮንትሮሉ ላይ ስታርት ስትሪሚንግ፣ ስታርት ሪከርዲንግ፣ ሪከርድ ለማስጀመር ወደ ላይቭ ለማውጣት ስታርት ስትሪሚንግ እናደርገዋለን። ስታርት ቨርቹዋል ካሜራዎች ካለን ስቱዲዮ ሞድ ማድረግ እንችላለን። ሴቲንግ ቅድሚያ ሴቲንግ ላይ ነው የምንመጣው ማለት ነው። ሴቲንግ ላይ ሄደን አንዳንድ ነገሮችን እናስተካክለዋለን ማለት ነው።
ሰው ሲቲንግ ላይ ስንመጣ እዚህ ጋር ላንጉጅ እንመርጣለን። ላንጉጃችን በምን መሆን እንዳለበት እዚህ ጋር ዲሳይድ የምናደርግበት ነው። ዘን እዚህ ጋር አፕዴት ቻናል አፕዴቱ ላይ ኦሬዲ ኦቢኤስ አዲስ ቨርዥኖች ሪሊዝ በሚደረግበት ጊዜ እሱን በራሱ አፕዴት እንዲያደርግ ሰው ይችኛውን ሌተስት ስቴብል ሪሊዝ የሆነውን እንዲያገኝ ከዛ ደግሞ እዚች ጋር አውቶማቲካሊ እናደርጋለን እኛ አፕዴት በራሳችን እንዳናረግ ማለት ነው። ሶ እዚህ ጋር ያሉ ሶስት ቲክቲኮቹን በደንብ ሴሌክት ቢደረጉ ጥቅማቸው አሪፍ ነው። አንደኛ ስታርቲንግ ስትሪም ላይ ስንወጣ ወደ ስታርት ስትሪም ስንወጣ ኮንፈርሜሽን ዲያሎግ ለምሳሌ ወደ ላይቭ ሲወጣ ኦሬዲ ኮንፈርሜሽን ዲያሎግ ከሌለኝ እኔ ክሊክ አድርጌ ያለው ግን ወደ ላይቭ ወስዶኛል ማለት ነው። እንደዛ ነገሮች እንዳይፈጠር ይይዝልናል። ሌላ ደግሞ ስቶፕ ስታርት ስትሪምስ ላይቭ ላይ የሆነውን ለማቆም ስንፈልግ ኮንፈርሜሽን አንዳንዴ ላይቭን አቆመናል ግን እኛ እያወራን ወይም እንትኑ ላይ ከሆነን ያ ነገር ፌል በመሃል እንዳይሆን ኮንፈርሜሽን እንዲሰጠን ሪከርድ ሲናቆምም እንደዛው ኮንፈርሜሽን እንዲሰጠን እነዚህ ሶስቶቹን ቲክ ብታደርጉ ይመረጣል። ሰው ከታች ያሉትን ደግሞ በዲፎልት ብታቆዩት ምንም ችግር የለም። አንዳንዱ ስትፈልጉ ብቻ ቲክ የምታደርጉት ማለት ነው። ይሄ ጄኔራል ላይ ያለው ነው። ቀጥሎ አፒራንስ ላይ ነው። አፒራንስ ከሌሎቹም ምናምኖቹን የምንቀይርበት ነው። ለምሳሌ ላይት ዌይት ላይ ባደርግ ወደ ላይት ዌይት ነጭ ወደ ላይት ይቀይርልናል እንደምታዩት። ከዛ ደግሞ ሚል ከዚህ ውስጥ ደስ ያላችሁ ላይ ማድረግ ይቻላል። በዲፎልቱ ግን ዳርክ ይዞ ስለሚመጣ እኔ ትንሽ ከለሩ ዳርክ ትንሽ ደስ ስለሚለኝ ዳርኮቹን እመርጣለሁ። በዳርክ ውስጥ ዋይት ሲሆን ሰው ሌላ ደግሞ ስትሪም ነው። ይህ ስትሪም በጣም ላይቭ ስትወጡ በጣም የሚያስፈልግ የላይቭ ሲቲንግ ፓርት ነው ማለት ነው። ሰው መጀመሪያ ሰርቪስ ነው። የትኛው ላይ ነው ላይቭ ልንወጣ የምንፈልገው? ዩቲዩብ ላይ ነው፣ ፌስቡክ ላይ ነው፣ ትዊተር ላይ ነው። ከዛ ብዙ አሉ። ሾው ኦል ብለን ብዙዎቹን ማየት እንችላለን። ለአሁኑ ዩቲዩብ እንለዋለን። ዘን እዚህ ጋር ፕራይመሪ ዩቲዩብ ኢንጀስት ሰርቨር ነው ወይ ባካፕ ለባካፕ ነው እዛ ላይ እንዲሆንላችሁ የምትፈልጉት። ከዛ ሌጋሲ ካለ አርቲኤምፒ ሌጋሲ ካለ ይሄኛውን ማምረጥ ይቻላል ማለት ነው። ሶ እኛ ቀጥታ ላይቭ መውጣት ስለምንፈልግ ፕራይመሪ ዩቲዩብ ወደ ሰርቨር እንዲሄድልን ነው። ከዛ የትኛው ዩቲዩብ ነው? ስለዚህ ዩቲዩባችን እዚህ ጋር ኮኔክት እናደርገዋለን። እዚህ ጋር እንደሚታዩት ኦሬዲ ወደ ዩቲዩቤ ነው የሚወስደኝ። ይሄን ክሊክ ሲያደርግ ወደ ዩቲዩቤ ይወስደኛል። ከዛ ኢሜል የኔ የዩቲዩቤን ኢሜል እዛ ጋር ሎግን አድርገ ኮኔክት አደርጋለሁ ማለት ነው። ሰው ከዛ ጀምሮ ዳይሬክትሊ ከዩቲዩብ ጋር ኮኔክት ይሆንልናል ማለት ነው። ሰው በዚህ ፎርማት በትክክል ወደምትፈልጉት ሙቭ ማድረግ ይቻላል። ዘን ስትሪም ኪ አድቫንስድ ነው ይሄኛውም እንደዛው። ሌላ ደግሞ አውትፑት ላይ ነው። አውትፑት ላይ ደግሞ ያለው በጣም ሜን ፖይንት ናቸው። ሰው አውትፑት ላይ ብዙ ነገሮች የምናስተካክል ፖይንቶች አሉ። ሰው ለምሳሌ የመጀመሪያ አውትፑት ሞድ የሚለውን ኦሬዲ የኛውን ፓርት ሲምፕል ላይ እንዲሆን ነው የምናደርገው። ቪዲዮ ቢትሬት ደግሞ 5000 ቪዲዮ ቢትሬት የሚለው ምንድን ነው ጥቅሙ ካላችሁኝ፣ so video bitrate refers to the amount of data processed in a given amount of time during video playback or streaming. so ቪዲዮአችን simply process እንዲሆን ወይም ወደ ላይቭ ሲሄድ በጥሩ ኪሎባይት ፐር ሴከንድ እንዲሄድ ለማድረግ ነው ጥቅሙ ማለት ነው። የኛ ቪዲዮ እና አውዲዮ ቢትሬቶችን የምናስተካክልበት ሰው ሜጀር የሚደረገው በኪሎባይት ፐር ሴከንድ ነው። ኬቢፒኤስ ወይም ኤምቢፒኤስ ሜጋቢት ፐር ሴከንድ በሚለው ነው። ሰው 5000 ብታደርጉ ይመረጣል። ይሄኛውን ደግሞ 160 ላይ በዲፎልት ይመጣል። ሰው 160 ላይ ብታደርጉ 320 ደግሞ ትንሽ ከፍ ስለሚል በ360 ኖርማል ነው፣ ችግር የለውም። ከዛ እነዚህን ኦሬዲ በዲፎልቱ ትተዋላችሁ። ይህ ቬሪ ፋስት
ዲፎልት በእነዚህ ይሄዳል። ከዛ ደግሞ እዚህ ጋር ሪከርድ ፓዛችሁን ማስተካከል ትችላላችሁ። ቪዲዮአችሁ ሪከርድ ከሆነ በኋላ የት ጋር እንደሚሆን። ቀጥሎ ያለው ደግሞ ሃይ ኳሊቲ ሚዲየም ፋይል ሳይዝ ዘ ሴም አስ ስትሪም ሃይ ኳሊቲ ኖረው ቪዲዮ በጣም የሚያምር ሆኖ ግን ሳይዙን ሚኒማይዝ እንዲያደርግ ሽሪንክ እንዲያደርግልን ይችኛውን እንመርጣለን። ሌላ ደግሞ ሪከርዲንግ ፎርማት ነው። ሪከርዲንግ ፎርማት ላይ ያለው ዋነኛው ስለሆነ አንደኛው ዶት ኤምኬቪ፣ ኤምፒ4፣ ኤምኦቪ እነዚህ አሉ። ኤምፒ4 ከሆነ ሪሚክስ ልናደርግ አንችልም። ቪዲዮአችን መልሰን እዚህ ኦቢኤስ ስቱዲዮ ላይ ሪሚክስ ማድረግ እንችላለን። የኛ ድምጽ ሊሆን ይችላል። ቪዲዮ ራሱ ሪሚክስ ለማድረግ በኤምፒ4 ሴቭ ካደረግን አይሆንም። ለዚህ ኤምኬቪ መሆን አለበት ማለት ነው። በኤምኬቪ ማድረግ እንችላለን። ኤምፒ4 ደግሞ ቤታ ማድረግ ይቻላል። ሪሊዝ ልናደርግ የማንፈልገው ለጊዜው ግን ቴስት ላይ ያለውን በቤታ በዚህኛው ማድረግ እንችላለን። ከሁሉም እችኛውን ብትመርጡ ይመረጣል ማለት ነው። ሌላ ከታች ያለውን በዲፎልት እንድትተውት ይሻላል። ዘን አውዲዮ ነው። አውዲዮ ላይ ሜቢ ቻኔሉ ስትሮ እችኛው ላይ ትደረግ። ሳምፕል ሬቱን ደግሞ 48 ኪሎ ሄርዝ ቢሆን በጣም ይመረጣል። ኦሬዲ 44.1 እና 48 ኪሎ ሄርዝ ስላለ ይሄኛው መጨረሻ ላይ ያለው ቢሆን፣ ሌሎቹ ደግሞ በዲፎልት ስትፈልጉ ብቻ የምትቀይሩት ይሆናል ማለት ነው። ዘን ቪዲዮ ላይ ያለውም ትንሽ ይችኛው በጣም አስፈላጊ ፓርት ናት። 1920 1920 በ1080 ቢሆን ሬሾችን 16:9 እና 16:9 ለሁሉም ለቤዙም ለአውትፑቱም ለነዚህ ሁለቱ በትክክል በዚህኛው ብታደርጉ ይመረጣል። ግን ሳይዞቹን ማስተካከል ይቻላል። ዳይሬክትሊ እየጻፋችሁ እዚህ ጋር ያለውን እንደዚህ አድርገን መጻፍ እንችላለን። 19 ብላችሁ በዚህ ፎርማት መጻፍ የሚቻልበት ነው ማለት ነው። ይሄኛው ደግሞ 30 ላይ ኮማን ኤፍፒኤስ ቫልዩ 30 ላይ ቢሆን ይመረጣል። እኛ እዚህ ጋር ኮማን ኤፍፒኤስ ቫልዩ ነው የምንጠቀመው። ሌሎቹን ያን አይል ባትጠቀሙ ኮማን በጣም ይመረጣል ማለት ነው። እነዚህ ሆት ኪዎች ስታርት ሪከርዲንግ ሾርት ካቶችን እዚህ ጋር ማስቀመጥ ይቻላል። አክሴሲቢሊቲ እንደዛው እዚህ ጋር የአክሴሲቢሊቲ ከለሮች የተለያየ ማድረግ እንችላለን። አድቫንስድ ላይ አንድ ነገር በዋነኝነት የምታስተካክሉት አድቫንስድ ላይ ከመጣችሁ እዚህ ጋር አውቶማቲክ ሪኮኔክት የምትላለች። አውቶማቲካል ሪኮኔክት ጥቅሙ ምንድነው? ኮኔክሽኑ ላይቭ ላይ ሆናችሁ ሜቢ ሊወጣ ይችላል። በሚወጣበት ጊዜ ደግሞ የእናንተ ቪዲዮ እንዳይቋረጥ ኮኔክሽኑ ተመልሶ ሲመጣ አውቶማቲካሊ በራሱ ሪኮኔክት እንዲያደርግ ለዛ እቺ አውቶማቲካል ሪኮኔክት ኢነብል እናደርገዋለን። ኔትወርካችንን ማስተካከል እንችላለን። ኔትወርካችንን አይፒ ፋሚሊ IPv4 ወይም IPv6 ዲፎልት ብናደርግ ይመረጣል። IPv4 ብቻ ነው የምጠቀመው የሚለው ካለ እዚህ ጋር ማድረግ ይችላል። ይሄኛው ዲፎልት ነው፣ በዛው እንቀጥላለን ማለት ነው። ሌሎቹ በዲፎልት ይቀራሉ። ዘን አፕላይ ኦኬ እናደርገዋለን ማለት ነው። ይሄንን አደረግን ማለት አሁን ሴቲንጋችንን በትክክል አስተካክለናል ማለት ነው። ኦሬዲ ኮምፒውተራችን ኦቢኤስ ላይ ሴቲንጎቹን አስተካክልን ማለት ከዛ ቀጥለው ያሉትን በደንብ መስራት እንችላለን። ቀጥሎ ያለውን ቪዲዮ እንዴት ወደ ብራውዘር እንዴት ስላይዶቹን ሾው ማድረግ እንደምንችል ስለምናይ ቀጥሎ ያለውን ቪዲዮዎች ለማየት ሰብስክራይብ ቤተሰቡ ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰቡ